በዚህ በሰለጠነ ዘመን በ21ኛው ክፍለ ዘመን እናቶቻችን ልክ እንደ ጥንቱ ልክ እንደ ትላንቱ ዛሬም በቤት ውስጥ በስቃይ ይወልዳሉ ቢባል ማን ያምናል? በስልጤ ዞን ባልቾ ሪሮ በቀረሶ አበሮ አርማዘር ቀበሌ ውስጥ እጅግ ያሳዝናል። እናቶቻችን ዛሬም እየተሰቃዩ ይገኛሉ። በአካባቢው አንድም የጤና ተቋም የለም። እናቶቻችንን አሁን በምትመለከቱት መልኩ ተሸክመው የጤና ተቋም ወዳለበት ሩቅ ቦታ በሕዝቡ በአንድነት በመውጣት በሸክም ያደርሷቸዋል። በዚያው መሃል የሚሞቱትን ቤታቸው ይቁጠራቸው። ከአዲስ አበባ በ162 ኪሎ ሜትር ርቀት የሚገኝ ቅርብ ገጠር ሆኖ እንዴትስ አንድም የጤና ተቋም አይኖርም?